ሰላም እንዴት ናችሁ? እዛ ጋር እየቀረስኳችሁ ነበር። አይደብራችሁማ? ችግር የለም። እሺ አንድ ጥያቄ ልጠይቅሽ? እሺ። አንቺስ ፍቃደኛ ነሽ? ችግር የለም። አይ እሺ። ፍቅረኛ አለሽ? አዎ ይሄ የለኝም። እሺ አንቺስ? እኔ በጣም ወደው ማከብረው እና ታማኝ ነው ፍቅረኛ አለኝ። እርግጠኛ ነሽ? አዎ። እስቲ ፍቅረኛሽን ምን ያህል ታምኚዋለሽ? 100% እርግጠኛ ነሽ? አዎ። እሺ ፍቅረኛሽ የምታምኚ ከሆነ ጓደኛሽ ፍቅረኛሽ ጋር ትደውልና ጀንጅና ያው ዛሬ ማታ ላግኝ ምናምን ነገር ትበለው፣ ከዛን የፍቅረኛሽን ታማኝነት እናረጋግጣለን ማለት ነው። ችግር የለም። እሺ እንደውልለት ይቻላል። በእኔ ነው በሷ ያው ስልኩን ስጫትና ትደውል ነው ላይ እርግጥ። ሃይ ጌዲ እንዴት ነህ? እንዴት ነው? ሰላም ነው? እንዴት ነህ? አለን አለ ይመስገን። ባላወቅሽ ሜሪ ነኝ የእድል ጓደኛ። ሜሪ ቢተገኝዛ ደህና ነህ? አለህልኝ? ዳግሽ አለሁልህ። ስማማ አንድ ነገር ልነግርህ ፈልጌ ነበረ። ምን ነበረ? ማለት በቃ እኔ እቺ እድል ከየት መታ አንተ እንደነጠቀችኝ አላውቅም እንጂ እኔ ከድሮም ጀምሮ አንተን ወድ ነበረ። እኔም እኮ ያው የሆነ ፍላጎት ነበረኝ ከአንቺ ጋር እሺ ምን ነበር እና አሁን ተገናኝተን እንድናወራበት ነበረ ስለዚህ ጉዳይ። ማለት እኔ ላንተ ያለኝን ስሜት እንድታቅልኝ እፈልጋለሁ። ያው እኔም ከዛሬ ነገ ነግሬሻለሁ ያልኩኝ እየጠበኩ ነበረ። ስለዚህ እድል ችግር የለውም ወይም ብትሰማ እድል እኔ ሲጀምርም እኔ ከኔ ጋር አትሆንም አመጥነኝም ካለ ማለት እየቀለድክ አይደለም አይደለ? ኧረ እኔ አንቺን ነው የምወድሽ። እኔ ከአንቺ ጋር ብሆን ደስ ይለኛል። አንተ ውሻ ነህ። እሺ ደህነዝ ማትረባ ደግሞ እኔ እኮ በኮንፊደንስ አንተ ታማኝ ነው ብዬ ማለት ለልኝ አይደለም። ቆሻሻ እድል አንተ መረጨና አንዴ ቆይ እኔ እናንተ ባክን እንገናኛለን። ባክን እንገናኛለን። ኧረ በእግዚአብሔር ይቅርታ በቃ እሺ። ኧረ በእግዚአብሔር ኧረ ምንድን ነው እየተፈጠረ ያለው?